ይህን አለመረዳት ብዙ ገንዘብ እንዲታጡ ያደርጋቸዋል። ዛሬ የምናየው ስለ ብሬክአውት እና ሪቴስት እናያለን ማለት ነው። ሰላም እንዴት ናችሁ? እንኳን ወደ ቻናላችን በደህና መጣችሁ። ብሬክአውት ስንል ምን ማለታችን ነው? ከቃሉ እንደምንመለከተው ማለት የሆነ ቦታ ላይ ዋጋው ነበር፣ ተደጋጋሚ ያን ቦታ ነክቶታል፣ ግን ሰብሮት ሲሄድ ማለት ነው አይደለ? ወይም ደግሞ ሲያልፈው ማለት ነው። ስለዚህ መጀመሪያ ሊኖረን የሚችለው ነገር ምንድነው? ያው ኬ ሌቭል ማውጣት ነው አይደለ? ኬ ሌቭል ካወጣን በኋላ ያንን ብሬክ አርጎት ሲሄድ ለምሳሌ ሬዚስታንስ የነበረውን ወደ ሰፖርት ሲቀይረው ብሬክ አረገው እንላለን አይደለ? ስለዚህ አንድ እሱ ነው። ሌላኛው ግን ምንድነው ከመስበሩ በፊት ተደጋጋሚ ሪጀክት መደረግ መቻል አለበት። ሶ ያንን ሰብሮት በሚሄድበት ታይም እንደገና መጥቶ ደግሞ ሪቴስት ሲያደርገው ወይም መጥቶ ድጋሚ ሲነካው ሪቴስት አረገ እንላለን። ወይ ደግሞ ብሬክ ያደረገው መጥቶ ሪቴስት አረገው እንላለን። ስለዚህ እንዴት ነው አይዴንቲፋይ የምናደርገው? ከዛ በፊት ግን ኬ ሌቭልን አይዴንቲፋይ ማድረግ ያስፈልጋል። እንዴት ነው? አፕ ትሬንድ ነው ማርኬቱ ወይስ ደግሞ ዳውን ትሬንድ ነው? ምን ላይ ነው ያለው? ወይ ደግሞ ምን ሌቭል ላይ ነው ያለው? ሰፖርት ላይ ነው ወይስ ደግሞ ሬዚስታንስ ሌቭል ላይ ነው ያለው የሚለውን መረዳት ያስፈልጋል። እሱን ለምን ይጠቅመናል ካል አንደኛ ለምሳሌ ሰፖርት ኤሪያ ላይ ያለ ማርኬት ብሬክ አርጎት የሚወርድ ከሆነ አይደለ ብሬክአውት ፈጠረ እንላለን። ሪቴስት ሲያደርግልን መጥቶ ልንገባ እንችላለን። ወይ ደግሞ ሰፖርት ላይ ሬዚስታንስ ላይ የነበረ ደግሞ ማርኬት ከነበረ በተመሳሳይ እንደዚሁ እሱን ብሬክ ሲያደርገው መጥቶ ሪቴስት ሲያደርግልን ኢንትሪ እንድንወስድ ያደርገናል ወይም ያግዘናል ማለት ነው አይደለ? ስለዚህ እንዴት ነው መጠቀም የምንችለው ታዲያ የሚለውን ደግሞ እስኪ በጣም ቀለል ባለ ሁኔታ ስቴፕ ባይ ስቴፕ ብሬክአውትን ለመጠቀም የመጀመሪያ ምንድነው ልናደርግ የሚገባን ኬ ሌቭሎቻችንን ማውጣት ያስፈልጋል። ያ ማለት የሬዚስታንስ እና የሰፖርት ኤሪያ ወይም የዲማንድ እና የሰፕላይ ኤሪያችንን በትክክል አይደንቲፋይ ማድረግ ያስፈልጋል። እሱን ካደረግ በኋላ ልናይ የሚገባን ትክክለኛ ብሬክአውት ነው ወይ የፈጠረው አይደለ? እዚህ ጋር እንደምትመለከቱት በቦዲ ብሬክ ማድረግ አለበት። የቀደሙትን ሪጀክሽን ኤሪያዎች በቦዲ ብሬክ ሲያደርጋቸው ብሬክአውት ሆነ እንላለን። ዘን ከዛ በኋላ የሚጠበቅብን ደግሞ ምንድነው ፉልባክ አድርጎ መጥቶ ምን እንዳደረግ ነው መጠበቅ ያለብን? ሪቴስት እንዳደረግልን መጥቶ ያንን የመጀመሪያ እንደ ሬዚስታንስ ያገለግል የነበረውን ቦታ መጥቶ ቴስት ሲያደርግልን ኢንተሪያችንን አስተካክለን እንገባለን ማለት ነው። በእርግጥ እዛ ጋር ብቻ ስለመጣ አንገባም። ተጨማሪ የሚያስፈልገን ነገር ምን አለ? የካንድልስቲክ ኮንፈርሜሽን ሊሆን ይችላል፣ ወይም ደግሞ እኛን ሊያስገባን የሚችል የትሬዲንግ ኮንፈርሜሽን የኢንትሪ ኮንፈርሜሽን ያስፈልገናል ማለት ነው። ስለዚህ እሱን በማድረግ ብሬክአውትን በእንደዚህ አይነት መንገድ ትሬድ ማድረግ ይቻላል። ስለዚህ እንዴት ነው ታዲያ ባይና ሴል ወይም ደግሞ እንዴት ነው ሴታፕን ላስተካክል የምንችለው የሚለውን ስንመለከት አሁንም ለምሳሌ ማርኬት ለባኢንትሪ ለማሰብ ምን ማድረግ መቻል አለበት? ሬዚስታንስን ብሬክ ማድረግ መቻል አለበት አይደል? ሬዚስታንስን ብሬክ አድርጎ ብሬክአውት ፈጥሮ እንደገና መልሶ ምን ማድረግ መቻል አለበት? ሪቴስት ማድረግ መቻል አለበት። ያ ማለት ወደ ምን ቀየረው? ሬዚስታንሱን ወደ ሰፖርት ቀየረው። ያ ምንድነው? ሬዚስታንስ ወደ ሰፖርት፣ ሰፖርት ሬዚስታንስ ብሬክ ሲደረግ እንደማለት ነው። ስለዚህ ቡሊሽ ካንድል ወይም ደግሞ የካንድል ስቲክ ኮንፈርሜሽን ልንጠብቅ እንችላለን። ፉልባክ መጥቶ ሪቴስት ካደረገልን ወይም ደግሞ እዛ ብሬክ ያደረገውን ቦታ መጥቶ ቴስት ሲያደርገው ምናያቸው የባይ ኮንፈርሜሽኖች ይኖራሉ። ስለዚህ ኢንተሪያችንን አዘጋጅተን እዛ ላይ መግባት እንችላለን ማለት ነው። ይሄ አንዱ ነው። ሴል ለማየት ወይም ደግሞ ሴል ፖዚሽን ለማየት ደግሞ ማርኬቱ ሰፖርት ኤሪያውን ብሬክ ሲያደርግ ወይም ደግሞ ዲማንድ ኤሪያውን ብሬክ ካደረገ ወደ ሴል የምናይ፣ ምክንያቱም ብሬክ አድርጓል። ምንድነው የምንጠብቀው? ሪቴስት መጠበቅ መቻል አለብን። ብሬክ ስላረገ ዘለን አንጋም። እዚህ ጋር እንደምትመለከቱት ብሬክ አደረገ አይደለ? ብሬክአውት ፈጠረ። ብሬክአውት ስለፈጠረም ዘለን መግባት የለብንም። ለምን? ፌክአውት ሊሆን ይችላል። ትክክለኛ ብሬክአውት መሆኑን የምናረጋግጠው በቦዲ ሲዘጋና ተደጋጋሚ እዛ አካባቢ ደግሞ ቀድሞ ሪጀክሽን ከነበረው ማለት። ስለዚህ መጥቶ ልክ እንደዚህ ሪቴስት ሲያደርግልን ፉልባክ አድርጎ የሴል እይታ ይኖረናል። ስለዚህ ምን ያስፈልገናል? አሁንም በተመሳሳይ የሴል ኮንፈርሜሽን የሚያሳዩን የካንድል ስቲክ ፓተርኖች ሊሆን ይችላሉ፣ ወይም ደግሞ ቻርት ፓተርንም ሊሆን ይችላል። ሌሎችም ኮንፈረንሶች ልንጠቀም ወይም ኮንፈርሜሽን ልንጠቀም እንችላለን። ስለዚህ ልክ እንደዚህ የሴል ሴታፓችንን እናመቻቻለን። ስለዚህ ብሬክአውትን ኤንድ ሪቴስት ማለት ይሄ ነው። ሌላ ምንም ውስብስብ ነገር የለውም። ቀለል ማድረግ ያስፈልጋል። ስለዚህ ትኩረት የምናደርግባቸው ነገሮች ደግሞ ይኖራሉ አይደለ? ትኩረት የምናደርግባቸው ምንድነው? አንደኛ ብሬክአውት ሁሉም ብሬክአውት ላይሆን ይችላል። ምን ማድረግ መቻል? ፌክአውት ሊሆን ይችላል።
ፌክ አውት እንዳይሆን ደግሞ ምን መጠበቅ ያስፈልጋል? አንድም ሪቴስት እንዲያደርግልን መጠበቅ ያስፈልጋል። ሁለተኛ ደግሞ በትክክል ብሬክ እስከሚያደርግ በቦዲ እስከሚዘጋ ካንድሉ ወይም ደግሞ ከዛ ሌቭል ወይም ከሰፖርቱ ወይም ከሬዚስታንሱ በላይ ወይም በታች ምን ማድረግ መቻል አለበት? በቦዲ መዝጋት መቻል አለበት። ምናልባት በዛ ሞመንት ደግሞ ትሬድ እያደረግ ሌላው ማየት ያለብን ከፍተኛ ቮላታይሊቲ ያለው ማርኬት ላይ ከሆነ ላይከበር ይችላል። ወይም ደግሞ የኒውስ ታይም ከሆነ ምን ሊያደርግ ይችላል? ላይከበር ይችላል ማለት ነው። ስለዚህ ይሄም አንድ ጥንቃቄ መደረግ ካለበት ነገር ውስጥ አንዱ ነው። ስለዚህ ኒውስ ታይምን አቮይድ ብናረግ በተለይ ብሬክአውትን ስንጠቀም፣ ምክንያቱም ማርኬት ወዴት ሊሄድ እንደሚችል አያስታውቅም ያንን ታይም ማለት ነው። ሌላኛው ደግሞ ያው ሪስክ ማኔጅመንት ነው። ሪስክ ማኔጅመንት ላይ የስቶፕ ሎስን ማስቀመጥ ነው። ያው ይሄ የትኛውንም ስትራቴጂ የትኛውንም እንትን ብንጠቀም ግዴታ የሚያስፈልገን ነገር ነው። ስለዚህ ትክክለኛ ቦታ ላይ ምን ማድረግ ያስፈልገናል? የስቶፕ ሎስ አቀማመጥ ሊኖረን ይገባል ማለት ነው። ስለዚህ ባጭሩ ምንድነው ብሬክአውት እንደተፈጠረ ዝልን አንገባም። ኮንፈርሜሽን እናያለን፣ ሪቴስት እንጠብቃለን። ያ ማለት ብሬክአውት አድርጎ ሪቴስት ካረገና ትክክለኛ ኢንተሪ የሚሰጠን ከሆነ ማርኬቱ እኛ በምንፈልገው ልክ በምንፈልገው አቅጣጫ የመሄድ እድሉ ምንድነው ማለት ነው በጣም ከፍተኛ ይሆናል ማለት ነው። ስለዚህ ይሄንን በደንብ አንደርስታንድ ማድረግ በጣም ወሳኝ ነው። ምክንያቱም ብሬክአውት እና ሪቴስትን በደንብ አንደርስታንድ ካደረጋችሁ በዚህ ብቻ ትሬድ በማድረግ ገንዘብ ሜክ ማድረግ ይቻላል። ሌላው ደግሞ የምናየው ነገር ምንድነው ብሬክአውትን ምን ሰዓት እንጠቀም ወይም ምን ጊዜ እንጠቀም የሚለውን ማየት ያስፈልጋል። የመጀመሪያው ምንድነው ሬንጅ ማርኬት ወይም ደግሞ ኮንሶሊዴሽን ማርኬት ላይ በነበረ ታይም ላይ ያ ብሬክ ሲደረግ እሱ ታይም በጣም ወሳኝ ነው ብሬክአውትን ለመጠቀም ማለት ነው። እንዲሁም ደግሞ የብሬክአውት ፓተርኖች አሉ። እነዛን ፓተርኖች የተለያዩ ፓተርኖች አሉ። እነዛን ፓተርኖች ማርኬት ላይ በሰራ ታይም ላይ ብሬክአውትን መጠበቅ ያስፈልጋል ወይም ደግሞ መጠበቅ ይኖርብናል ማለት ነው። ሌላው ስትሮንግ የሆነ የሰፖርትና የሬዚስታንስ ሌቭል ካለ እሱንም እንደዙ ብሬክ በሚያደርግበት ታይም ላይ በትክክል መጠቀም እንችላለን። ዋጋው ብዙ ጊዜ ምን ያደርጋል? እዛ አካባቢ ኮንሶሊዴት የማድረግ ወይም እዛ የመመላለስ ይኖረውና ግን ብሬክ ሲያደርግ በጣም አግሬሲቭ ብሬክ ሊያደርግ ይችላል ማለት ነው። ሌላኛው ደግሞ የምናየው ምንድነው ታይም ላይ ታይም ደግሞ ስንል ምን ማለታችን ነው? ወይም ሴሽን ማለት ነው አይደለ? በጣም ወሳኝ ነው። ስፔሻሊ ለንደን እና ኒውዮርክ ሴሽን ላይ በሚከፍትበት እና በሚዘጋበት ታይም ላይ የሚፈጠሩ ከፍተኛ የሆነ ቮሊዩም ይኖራሉ። እነዛ ቮሊዩም በሚመጣበት ጊዜ ማርኬት ብሬክአውት ያደርግና የሚሄድበት ወይም ደግሞ ከነበረበት ሙቭመንት በፍጥነት የመሄድና ቮሊዩም ስላለው ከፍተኛ የሆነ ብሬክአውት ወይም አግሬሲቭ ማርኬት ሊፈጠር ይችላል። ስለዚህ በዛ ታይም ላይ ብሬክ ስለሚያደርግ ሪቴስት ጠብቀን አስተካክለን መግባት የምንችልበት ሁኔታ ይኖራል ማለት ነው። ስለዚህ በእንደዚህ አይነት መንገድ መጠቀም እንችላለን። ሌላኛው ደግሞ የትሬንድ ላይን የምናሰምር ከሆነ ወይም የምንጠቀም ከሆነ የትሬንድ ላይን ኮንፊርሜሽኖችን በማየት ብሬክ እያደረገ ወይም ደግሞ ሃየር ሃይ ብሬክ ሲደረግ ኮንቲኒዩሽን ማርኬት ላይ ልናገኘው እንችላለን ማለት ነው። ስለዚህ እሱንም መጠቀም ያስፈልጋል። ጥንቃቄ ደግሞ ማድረግ ያለብን ምንድነው ስንል ትክክለኛ ብሬክአውት ወይ ፌክአውት እንዳይሆን ብሬክአውት ብለን ያልነው ፌክአውት እንዳይሆን በደንብ ማየት ያስፈልጋል። ስለዚህ ይሄ ስሞል ካንድልስቲኮች ፕሪንት በሚደረጉበት ጊዜ ወይ ዊክ የሆኑ ካንድልስቲኮች ፕሪንት እያደረገ ማርኬቱ በሚሄድበት ጊዜ ያን ያህል አቅም አይኖርም። ያ ማለት ቮሊዩም የለውም ማለት ነው ማርኬቱ። ያ ማለት ዝቅተኛ የሆነ እንቅስቃሴ ነው ሊኖረው የሚችለው። ስትሮንግ የሆነ ካንድልስቲክ ወይም ደግሞ የሪቴስት ኮንፈርሜሽን ላናገኝ እንችላለን። ስለዚህ ያንን ታይም ብሬክአውትን መጠቀም ላይኖርብን ይችላል ማለት ነው። ስለዚህ በእንደዚህ አይነት መንገድ ትሬድ ማድረግ ይቻላል። ስለዚህ ሁልጊዜም ቀለል ባለ መንገድ መረዳትና ማስተዋል ያለባችሁ ትሬዲንግ ላይ ስፔሻሊ ብሬክአውትና ሪቴስትን ጠብቃችሁ ትሬድ የምታደርጉ ከሆነ የመጀመሪያው ሌቭልን በትክክል አንደርስታንድ ማድረግ ያስፈልጋል። ሌቭል የት ጋ ነው፣ ሰፖርት ኤሪያው የት ጋ ነው፣ ሬዚስታንስ የት ጋ ነው፣ ኬ ሌቭል የት ጋ ነው የሚለውን አንደርስታንድ ማድረግ። ማርኬቱ ያንን ብሬክ የሚያደርገው ከሆነ ትክክለኛ ብሬክአውት ከሆነ እና ያንን ቦታ መጥቶ ሪቴስት ሲያደርገው የትሬዲንግ እንትናችን አክቲቬት ማድረግ እንችላለን ማለት ነው። ስለዚህ ይሄን ይመስላል አጠቃላይ ስለ ብሬክአውት እና ሪቴስት ማለት ነው። ሁልጊዜም ማርኬት ላይ መቸኮል አያስፈልግም። ብሬክአውት ላይ ስፔሻሊ በጣም መታገስ ያስፈልጋል። ሪቴስት ሲያደርግልን መጠበቅ፣ ኮንፈርሜሽን ማየት፣ ዘን ኢንተሪ መውሰድ። ከዛ በኋላ ውጤቱ ምንም ሊሆን ይችላል ማለት ነው። ሶ ዛሬ የነበረን ክላስ ይሄን ይመስላል። በቀጣይ ቪዲዮ ደግሞ ሌሎች ተጨማሪ ነገሮችን እንድሰራላችሁ ላይክ እና ሰብስክራይብ በማድረግ ፋሚሊ ሁኑ ማለት ነው። መልካም ጊዜ ሆነላችሁ። ቴንክ ዩ